السلام عليكم ورحمة الله وبركاته. ود يوم ريان تيوب تكاتاي حبايبي እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኛ አልሐምዱሊላህ። እናንተስ እንዴት ናችሁ? በሰው ሀገር ስደት ላይ ያላችሁ ኢትዮጵያም ያላችሁ እኛ ጋር ሁሉ ሰላም አልሐምዱሊላህ። ስራ እንዴት ነው? አጋጣሚ እዚሁ ሰፈር በምሰራበት ሰፈር ምርጥ ጀበናና ጣባዎችም አሉ። ጣባና ጀበና ያው ወጥ ድስቶች ሸክላ ማለት ነው አሉ። አይቼ እስኪ የሚፈልጉ ካሉ ወራቤ ውስጥ ላስተላልፍላችሁ ብዬ ነውና ያው እኔ ብቅልም እያልኩኝ አስቸግሬ ያለው ብቻ እስኪ ዋጋውን ደግሞ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው አለ። እስኪ አንዳንድ የሚፈልጉት ነገር ካለ ከዋጋው እንጀምር። ይሄ ነገር ምንድነው? መሶብ ይሄ እንደምታዩ አሪፍ ነው። ለቤት እንጀራ የሚሆን ነው። ትልቅ ነው። 2400 ይባላል። ኦኬ። እቺ መለስተኛዋለች እስከ 2003። አሪፍ ነው። ዋጋው አሪፍ ነው። እሺ ወንፊቶችም አሉ 200 ብር። የባህላዊ እቃ ምርጥ ነው ያላት ማሻአላ። እሺ እነዛስ እዛ ጋር ያሉት 550 መሳቢያም አለ 300 ከ250 እስከ 300 ባለ ጀበናዎችም አሉ። የተጋቢኑ እቃዎችም አሉ። ማጨሻዎች። እሺ ጀበናስ ትልቁ ስንት ነው? እዛ መጨረሻ ላይ ያለው 300 ብር። ይሄ ስንት ነው? እሱ 30 ብር። ይሄ 50 ብር። እና ሀዋይቤ የምትፈልጉ ነገር ካለ እዚህ ብቅ በሉ። ከሆስፒታል ገባ ብሎ ምንድነው የሚባለው ሰፈር? ከሆስፒታል ገባ ብሎ በቃ ጉሊት ሰፈር አለ አይደል? ገበያ ሰፈር ነው። እና ሁሉም አለ እዚህ ሰፈር። ሽቲም አለ፣ የቤት እቃም አለ፣ ሁሉም አለ። እንጨትም አለ። እውነትሽን ነው ወላሂ። እርግንዶም አለ። አዎ እንዴ እንጨትም አለ አለች። መሳቢያ ታውቁበታላችሁ? እዚህ መሳብ አልችልም፣ ግን ያምራል፣ ደስ ይላል። ያኔ ባህላዊ ነገር ያስታውሳል። እና እስኪ ለኔም እስኪ ዱአ አድርጉልኝ። እስኪ ዩቲዩቤን ጠንከር አድርጌ እንድዘው ገባ ወጣ እያልኩኝ ነው። ሰብስክራይቤ እያደገ እኔ ግን ገባ ወጣ እያልኩኝ ነው ያስቸገርኩት። ምሰራው ነገር ግራ ስለተጋባኝ